ሰላም ውዶቼ፣ እስኪ ዛሬ ኮኪስ ልንሰራ ነው። ፍሬሽ ቅቤ ጨምራለሁ። እዚህ ጋር የተፈጨ ስኳር አለኝ። እሱን ጨምሬ በደንብ አዋሂደዋለሁ። ስቴፕ በስቴፕ እናየዋለን ኢንሻአላህ። ስኳሩንና ቅቤውን ጨምራለሁ ማለት ነው። እናያለን። እሺ ውዶቼ፣ ይሄው እዚህ ጋር ሁለት እንቁላል ጨምራለሁ። ከዛ ቫኒላ አንድ የሾርባ ማንኪያ ግማሽ ምንድነው ሩብ የምታክል ነው የተጨመረው። እሱንም በደንብ እናዋሂደዋለን ማለት ነው። በሚገባ መዋሃድ አለበት። ከዛ ያለውን ደግሞ እናያለን። እሺ ውዶች፣ ይሄው ሀሊብ ኒዶ ጨምራለሁ። አንድ ሶስት ምንድነው ሁለት ሲኒ ቡና ሲኒ። አሁን ዱቄት መጨመር ነው። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄ ውዶቼ በዚህ መልኩ አፍክቼዋለሁ። ኮክሱ ማለት ነው። ልጥጥ ብሏል በደንብ። አሁን ቴምር አለኝ። ቴምር ውስጡ ላይ አድርጌ ነው ይሄን አሁን እንዳስተካክልና ቴምር ነው ውስጡ ላይ ጨምሬ የሚሰራው ማለት ነው። ኮክሱ በጣም ነው ትወዳላችሁ፣ ሞክሩትና በጣም ጣፋጭ የሆነ ኮክስ ነው። ሞክሩት እስኪ። አበረታቱን፣ ሰብስክራይብ አድርጉን፣ ሼር አድርጉልኝ። ቲክቶክን ደግሞ ፎሎ አድርጉኝ። ፎሎ ላደረገኝ ፎሎ መልሳለሁ በታማኝነት። ሰላም ውዶቼ፣ ይሄላችሁ በዚህ መልኩ ነው ቅርጽ ምዳ። እንደዚህ ነው። ውስጡ ላይ ቴምር አድርጋለሁ። ቅርጽ ማውጫ ይሄኛው ነው። እንደዚህ በመጀመሪያ ክብ አድርጌዋለሁ። ይሄ እዚህ ጋር ቴምር አለ። ቴምሩንም ክብ አድርጌ ነው ያስተካከልኩት። አሁን እዚች ውስጥ አንድ ቴምር ጨምሬ እንደዚህ ነው ትምላ። ከዛ ቅርጽ ማውጫ ያዛችን ማለት ነው። እንደዚህ ክብ ካረኩት በኋላ በዚህ ደግሞ ቅርጽ አወጣለሁ። ይሄውላችሁ በዚህ መልኩ ቅርጽ እንደዚህ ነው የሚያወጣው። ይሄ ውዶች ሁሉንም በዚህ መልኩ ቅርጽ አውጥቼለታለሁ ማለት ነው። አሁን ኦቨን ውስጥ ሊገባ ዝግጁ ሆኗል። አሪፍ ኮክስ ነው። ቀላል ሆኗል። ለሻይ፣ ለገህዋ፣ ለ10 ሰዓት ለልጆች ለትምህርት ቤት ይሆናል ማለት ነው። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ቀላል ነው። ያላችሁ ኮክሳችን በዚህ መልኩ ደርሷል። ለሻይ ለገህዋ ለምናምን በጣም አሪፍ ነው። የእውነት ሞክሩትና ትወዱታላችሁ። በሚያምር ከለር ነው ደረሰው። አሪፍ ሆኖ ወጥቷል ማለት ነው። ሞክሩት።